ያው ስሜቱ ደስታ ነው። ለመጀመሪያ እዚህ እንድመጣና ይሄንን እድል እንዲፈጠር እግዚአብሔርን አመሰግናለሁ። ያው ድሮም እግዚአብሔር ነበር የምንለምነው፣ አሁንም እግዚአብሔር ነው የምናመሰግነው እና ደስታ መግለጫ የለውም። ይሄ ሰላም ድርድር ሲጀመር ጀምሮ ነበረኛም ሰላም ይሆናል ብለን ተስፋ ያደረግነው ተስፋችን ተሳክቶ ይሄው ከአባት እናቴ ተገናኝቻለሁ። በጣም ደስ ብሎኛል። በፊት 2 ዓመት ነው በቃ እንደማንኛው ሰው 2 ዓመት አግኝቻቸው አላቅም። ያ ወላጆች በመሆኑ ወጣ ውረድ ይደውልልኝ ነበር፣ ድምጽ ሰማለሁ እንደመስማት። እናንተም ባረጋችሁት በጣም ትልቅ ክብር አለኝ፣ ምስጋናም አለኝ እና ያው የሚያለቅሰኝ ድል አምጥቼ ከመሳቅና ከመደሰት ይልቅ ሲያለቅሰኝ የነበረ የወለጆቼ ስሜት ነው። ባያዩኝ ኑሮ ብሰማቸው ኑሮ እያልኩና አሁን እግዚአብሔር ይመስገን ለማየትም እንዲሁ ለማየት እንዲህ ለማሳሳም ከሁሉም ቤተሰቦቼ ጋር እግዚአብሔርን ስላበቃ በጣም አመሰግናለሁ። እናትነት መሆኔ 2 ዓመት ሙሉ ቢያልቅስ ነው የሚያድረው የነበር። የሰላም ከመጣ ግን እኔ እንዲያው ከልጆቼ ጋር ጋናኛለሁ ብዬ ስመኝ ነው የነበረው። እግዚአብሔርን ተሳክቶ ሰላም ተሳክቶ እዚህ ተገናኝተን ከናንተ ጋር شوف انا غني ከትግራይ የተወላጅ አትሌቶች ይሄን 2 ዓመት በኬንያ ዓለም ወጣቶች ሻምፒዮና፣ በታንዛኒያ የ18 ዓመት በታችና 20 ዓመት በታች፣ በሞሪሸስ የአፍሪካ ሻምፒዮና፣ በኦሪገን በዓለም ሻምፒዮና፣ በካሊ ኮሎምቢያ የወጣቶች ሻምፒዮና ላይ የተሳተፉና አኩሪ ውጤት ያመጡ አሰልጣኞቻቸው፣ ቡድን መሪዎቻቸው፣ የቴክኒኩ ሕክምናው በሙሉ ዛሬ እዚህ ነው ያለውና ስለዚህ የሁላችንም ደስታ የነዚህ አትሌት ደስታ የአትሌቶቹ ቤተሰብ ደስታ የክልሉ መንግስት ደስታ የሁላችንም የኢትዮጵያ ደስታ ነው። ክብርት ወይዘሮ ሞንጆሪኖ ለማንሳት እንደሞከረችው ቅድም ለማንሳት እንደሞከረችው ሁሉ ጊዜም ቁጭ ብሎ ማውራት ጥሩ ነው፣ ቁጭ ብሎ መነጋገር ጥሩ ነውና ስለዚህ ያ ቢሆን ኖሮ ይሄ ዝግጅት የዛሬ 2 ዓመት በፊት ቢሆን ኖሮ ጥሩ ነበር። ደስታችን እጥፍ ድርብ ቢሆን ነበር። ያም ሆነ ይህ እንግዲህ ተመረንበት እናልፈዋለን። ብዙ ነገር አተናል። አሁን ደግሞ እዚህ ያሉት አትሌቶቻችን አሉ። ከነዚህ በተጨማሪ እነዚህን የምተኩ ጀግና አትሌቶች አሉን። ዛሬኛ አንድ እነዚህ አትሌቶች ቤተሰቦቻቸውን እንዲያዩ፣ የተወለዱበትን ሀገር እንዲያዩ፣ ዘመድ አዝማድ እንዲያዩ፣ ሁለት ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር ምን በሙያ ገዛ ነው፣ በፋይናንስ ነው፣
በቁሳቁስ ነው የሚለው ነገር ነው። እንደዚሁም ደግሞ አጠቃላይ ከቢሮ ከስፖርት ከትግራይ ብሔራዊ ክልላዊ የስፖርት ቢሮ ኃላፊዎች ጋር እንደዚሁ ስለ አትሌቲክስ እንድናወራ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ ሌላ ደግሞ ይሄ ሰላም የመጣውን ሰላም ሁለቱም መንግስታት የኢትዮጵያ መንግስት የትግራይ ብሔራዊ መንግስት እንደዚህ ባንል ጥሩ ነው ኢትዮጵያ መንግስት ብንል ጥሩ ነው በእርግጠኝነት አሁን እንግዲህ ልንል ነው ለማለት እንችላለን። ስለዚህ ይሄን ሰላም የመጣውን ሰላም የተጀመረውን ሰላም ዘላቂ እንዲሆን ማንንም ሰው ጥርጣሬ እንዳይኖረውና በዚህ ሰላም ላይ ጥርጣሬ እንዳይኖረው በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ደራርቱ ቱሉ የሚመራ ልዑክ አትሌቶቹን ከቤተሰቦቻቸው ጋር ለማገናኘት ዛሬ መቀለ ከተማ ገብቷል። 53 አባላት የያዘው ይህ ቡድን በዩናይትድ ስቴትስ ኦሪገን ላይ በተካሄደው የዓለም አትሌቲክስ ሻምፒዮና አሸናፊዎች የነበሩት ለተሰንበት ግዳይ ጎተይቶም ገብረስላሴና ጉዳፍ ጸጋይ ያካተተ ነው። አትሌት ጎተይቶም ገብረስላሴ በኦሪገን በማራቶን የወርቅ ሜዳሊያ ስታሸንፍ በእንባ ቤተሰቦቿ ይህ ደስታ ከኔጋ ቢጋሩት ብላ ነበር። ወላጆቿ ለማግኘት የምታስመዘግበው ድል ሙሉ ደስታ እንዳይሆን ሲያደርግ ነበር ብላለች። እኔ በውድድሩ ያስለምድኳቸው ነገር ነበር። ወላጆቼ ሲሸነፍም ሳሸንፍም አሸንፍ ያለው እንደዚህ ሆኛል እያልኩ እደውል ነበር። ይሄንን ሳጣ ነውና የበለጠ ይሄ በትልቅ ዓለም ሻምፒዮን ለመጀመሪያው ነው ዓለም ሻምፒዮን ያክል አሸንፌ ወላጆቼ ሳይሰሙ ደስታው ዝብርቅርቅ ሆነብኝ። ማለት ዓለም ሻምፒዮን ቀላል አይደለም። ስታሸንፍ ትደሰታለህ። ደስታው ግን ግማሽ ሲሆንብህ ደግሞ ታዝናለህ። ማለት አባት እናትን ለማይበት እዚህ ነው ትሬኒንግም ሰሰራ የነበርኩት የመሰረቱ ክለቤም እዚህ ነበረ እና ህዝብም በሙሉ ግማሽ ሲሆንብህ በጣም ያስለቅሳል፣ በጣም ያሳዝናል። እውነት ለመናገር እኔ እንደ መልእክት ነበር ያስተላለፍኩት። እንባዬን በመልእክት ነበር ያስተላለፍኩት። ሰላም ይሄ ሰላም መጥቶ ሁላችን በወላጅ እንድንገናኝ። የኔ አባት እናት ከሌላው ተለይቶ አይደለም እንደ ማንኛው አባት እናት ናቸው ማስበው። እኔ ግን ይሄ መልእክት ለኔ ትልቅ ነገር ነው። ትልቅ ሰርተዋል ብዬ ደግሞ ተስፋ አደርጋለሁ። ዛሬ ጥር 2 2015 ዓ.ም በመቀለ አሉላ አባ ነጋ ኤርፖርት ከ2 ዓመት በኋላ ቤተሰቦቿ በአካል ማግኘቷ እንዳስደሰታት አትሌት ጎተይቶም ገልጻለች። ደስታዬ ወደር የለውም። በጣም ነው የተደሰትኩት። ህልሜን የነበረን የተሳካ ወላጅ ማለት ቀላል አይደለም እና ከወላጆቼ ኢቭን ያደኩበት አገሬን መጥቼ ሁሉም ህዝቡ ነው እንዲሁ ነው በማየቴ በጣም ደስተኛ ነኝ። ናፍቆቴ ነበረው የሁሉም ህዝብ ለሚናፍቀው ነው ማለት ከወላጅ መለየት ማለት ቀላል አይደለም። አንድ ቀን ሰላም ሆኖ ከወላጆቼ ጋር ለመገናኘት ነበር ምኞቴን። ያው እግዚአብሔር ይመስገን ያው ምኞቴ ተሳካልኝ ብዬ ነው የማስበው። ባለፈው ሐምሌ ወር የስልክና የአየር ትራንስፖርት ባልነበረበት አትሌት ጎተይቶም የዓለም ሻምፒዮና ድል ስታስመዘግብ የወላጅ እናቷ ወይዘሮ ብርሃይቱ ካሳ ስሜት ምን እንደሚመስል ለመጠየቅ ወደ ትውልድ መንደሯ እንደርታ ወረዳ ማይቀያህ ተጉዘን ነበር። በዛን ጊዜ ልጃቸው ለማግኘት እንደሚናፍቁ ገልጸውልን ነበር። በዛሬው ዕለትም ልጃቸው በማግኘታቸው እንደተደሰቱ ወይዘሮ ብርሃይቱ ተናግረዋል። በጣም ነው የተደሰትኩ። ይህች ቀን ከ2 ዓመት እዚህ ለመገናኘት ያብቀን አምላክ። በጣም ነው የተደሰትኩት። ከ2 ዓመት በፊት ካሸነፈት ከውጭም ደውላ ነው የምትነግረው የነበረች እየደወለች ነው የምትነግረው ነበርና ከሱ አዲስ አበባ ከገባች ደግሞ ወዲያው መቀለ ነው የምትመጣው የነበረችው። ወላጆቿ ለማግኘት ወዲያው አዲስ አበባ ከገባች ወዲያው ወደ መቀለ ነው የምትመጣው። ለኛ አግኝታ ትመለሳለች። ከሱ ደግሞ ከምሽቱ 3 ሰዓት እሷ ደግሞ አልደወለችም አትተኛም። እኛ ደግሞ ለሷ ሳናገኝ አንተኛም። ሁሉም ጊዜ 3 ሰዓት ከምሽቱ ነው የምትደውል የነበረችው። በዚህ እንስንገናኝ ነው የነበርነው። ከ2 ዓመት ወዲህ ግን ስልክም እዛ ነው ታውቃላችሁ፣ በአካልም የለም። ዝም ነው የነበረው። በጣም ተደስቻለሁ። ሰላም በመኖሩ ነው ከልጄ ጋር የተገናኘሁት ያሉት ወይዘሮ ብርሃይቱም ሌሎች እናቶች ልጆቻቸው ጋር እንዲገናኙ ሙሉ ሰላም እንዲሰፍንም ሰላሙ እንጠብቀው ብለዋል። ሰላሙ እንዲቀጥል በተለይ ለእናት የሰላም ወሰን የለውም። የሰላም ለመቀጠል ሁላችን ለሰላም ዘብ እንቁም፣ ለሰላም እንጸልይ፣ ለሰላም እንስበክ። ባለንበት ቦታ ሆነን ሁላችን ነው እናት መቼም መግለጽ የለውም። የእናት ኑሮና መግለጽ የለውምማ። ሁላችን ዘብ እንቁም ለሰላም ነው የሚለው። የአትሌት ጎተይቶም አባት አቶ ገብረስላሴ ተፈለዝጊ በበኩላቸው ተሐዋሰይ ወሰን የውልን አነም ሰደቀይ
بمعدو لاوخو بمعدو لاوخه ደስታዬ ወደር የለውም። እኔ ከልጆቼ ጋር በሩቅ እየተለቃቀስን እሷ ወንድሞቿ ይዛ ስታለቅስ እዚህ ሆነን 2 ዓመት ተለያይተን በጣም ይሰማኝ ነበር። አሁን ግን ስሜቱ ወደ ሰላምና ወደ ደስታ ተቀይሯል። ሙሉ ሰላም ያድርግልን። ይህ እርቅ ያመጡ ሰዎች ሙሉ ክብር ይድረስልኝ። በጣም ነው ደስ ያለኝ ነው ያሉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ ሰላም መስፈኑ መምጣት ችለናል። ይህ እንዲሆን ላደረጉ ሁለቱም አካላት ምስጋና ይገባቸዋል ብላለች። ከጦርነቱ ተምረናል። በቀጣይ ነገሮች በሰላማዊ መንገድ ሊፈቱ ይገባል በማለት ተናግራለች። ወደ መቀለ የመጡበት ዓላማም እነዚህ አትሌቶች ቤተሰቦቻቸውን እንዲያዩ፣ የተወለዱበትን ሀገር እንዲያዩ፣ ዘመድ አዝማድ እንዲያዩ ሁለት ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር በሙያ ገዛ ነው፣ በፋይናንስ ነው፣ በቁሳቁስ ነው የሚለው ነገር ነው። እንደዚሁም ደግሞ አጠቃላይ ከቢሮ ትግራይ ብሔራዊ ክልላዊ የስፖርት ቢሮ ኃላፊዎች ጋር እንደዚሁ ስለ አትሌቲክስ እንድናወራ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሌሎች የክልሉ አመራሮች ጋር በመሆን ለአትሌቶቹ አቀባበል አድርገዋል። ወይዘሮ ፈትለወርቅ ስፖርት ዘር፣ ሃይማኖት የማይመርጥ ለአንድነትና ፍቅር የቆመ ነው ብለዋል። አትሌት ደራርቱ ብዙዎች ጦርነት ሲያነሱ ሰላም እንዲሰፍን በመስበኳ ክብር አለን ብለዋል። የአትሌት ለተሰንበት ግዳይ አሰልጣኝ ኃይለ ኢያሱ በበኩሉም ወደ ትግራይ በመምጣቱ እንዳስደሰተው ገልጾ ሆኖም በጦርነቱ ወላጅናቱ በመድኃኒት እጦት በማጣቱ እዚህ ሊያገኛቸው ባለመቻሉ ሐዘን እንደተሰማው ገልጿል። ሰላም ለፈጠሩ ሰባት ከመስግኖም ይደልኝ ናብ ዓደይ ምምጻይ ድማ በጣም ከመስግን ግን አድኻን ሐደዩ ሰላም ያመጡ ሰዎች ላመሰግናቸው ፈልጋለሁ። ወደ አገሬ በመምጣቴ ደግሞ በጣም ነው ማመሰግነው። ሆኖም እናትና አገር አንድ ናቸው። ባጋጠመው ሊሆን በማይገባው ሁኔታ እናቴ በመድኃኒት እጦት ምክንያት መሞቷ ነግረውኛል ነው ያለው። አትሌት ለተሰንበት ግዳይ በበኩሏ ከጦርነቱ በፊት ልምምድ የምታደርገው እዚህ ትግራይ ውስጥ እንደነበረ ገልጻ ከ2 ዓመት በኋላ መምጣቷ እንዳስደሰታት ተናግራለች። ስፖርት ለሰላም ስለዝኾነ ስፖርት ለሐድነት ስለዝኾነ ህዝቡን ስፖርት ለሰላም ስለሆነ ስፖርት ለአንድነት ስለሆነ ባለፈው የወደሙት ወደ ተሻለ ልማት ለመቀየር ሁሌ ዝግጁ ነኝ። ሌሎች በዚህ እንዲሰለፉ ለማድረግም ድርሻዬ እንደምወጣ ቃል እገባለሁ ነው ያለችው። አትሌቶችና የአትሌቲክስ አመራሮችና ባለሙያዎቹ ለአንድ ቀን በመቀለ ከተማ ያካሄዱት ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል።